ትዳር እያቀደ አልሳካለት ያለ እንዴ አግባ እንጂ እንዴ ጥጋብ እኮ ነው ያላችሁ። አሁን ሰውየው መች ማግባት ጠፋ? ወንድም ያልሳካለት ብሎ እኮ ነው። ይሄ ምንድነው? የሰው ሰላም መንሳት ይባላል። አግቢ እንጂ እድሜሽ ሄደ እኮ። አሁን ብዙ ሰዎች ምን እየሆኑ እንደሆነ ታውቃላችሁ? የሰው አስተያየት ፈርተው ዝም ብሎ አውሬውን ሁሉ እያገቡ ነው። ገብቷችኋል? ቆማው ቀረ ቁማ ቀረ ሲላለ መባል ራንዱ ላይ ልውደቅ ይሄ ሰው ሊበላይ ነው ብላ አንዱ ዝንጀሮ እንደ ዝንጀሮ የከፋ ሰው እየታገባለች 24 ሰዓት ወይ በልቶ የማይጠግብ ወይ ነዝናዛ ወይ ዝም ብሎ ክምር ብሎ ጉች የሚል ወይ ነገር አመሉ ቁጣም ባሩ የማይታወቅ የሚያመጣው ምንድነው? እኛ ሰላም ስለነሳናቸው እኮ ነው እንዴ። እኔ እንደውን አንድ ሰው ብላኛለች፣ በቃ በምኖርበት ከተማ አላኖረኝ ያለ ሰው አግል ይያልና በዚህ ምክንያት ሌላ ሀገር ልሄድ ነው አለች። እኔ ደግሞ አስቤ የሚሆነኝ ሰው ነው አለች። ሰው ደግሞ ዳግል እንጂ እንዴ ጊዜው ሳይደርስ ውለዱ እንጂ ደግሞ የተጋቡትን ልጅ ውለዱ እንጂ ልጅ እንጨት ነው እንዴ ደግሞ ቆርጡ እንዴ? እውነቴን እኮ ነው። የሰው ሰላም መንሳት እኮ ነው ይሄ እንዴ። ልጅ ዕቃ ነው፣ ገበያ ይገዛል። እግዚአብሔር እኮ ነው የሚሰጥ። ምን ያርጉ ሰዎቹ ነው የምትሏቸው እንዴ? ውለዱ እንጂ ሂዶ ሰው ቤት አርፈ ምሳ ከሆነ በልተ ቤትክን። አዎ እውነቴን ነው የምነግራቸው።